ቴሌግራም ሸውዶናል። የምረን ነው የምላችሁ ቴሌግራም ሸውዶናል። አለበለዚያም ደግሞ ዩቲዩበሮች ሸውደውናል ማለት ነው። ቪዲዮ የሰሩልን ይሄኛውን ሴቲንግ ያሳዩን ዩቲዩበሮች ሸውደውናል ማለት ነው። እና ምንድነው የሸወዱን የሚለውን ዛሬ በዚህ ቪዲዮ የማሳያችሁ ይሆናል። እና ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳረሱ አዳዲስ ቪዲዮ ሲለቅ ደግሞ እንዲደርሳችሁ የደወል ምልክቷን ማብራት እንዳትረሱ ማለት ነው። በተጨማሪም ደግሞ ቪዲዮ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ኮሜንታችሁ ማበረታቻ ይሆንልኛል ማለት ነው። እና ወደ ቪዲዮ እንግባ። ኦኬ ምንድነው የሸወዱን እንበል እስቲ። መጀመሪያ እዚህ ጋር እንግባና ሴቲንግ ውስጥ እዚህ ፕሮፋይሏን ምልክቷን ሲነካ እዚህ ጋር ላስት ሲን ሪሰንትሊ ይለኛል ማለት ላስት ሲን ሪሰንትሊ ይለኛል ማለት ነው። ሶ ላስት ሲን ሪሰንትሊ የሚለው በምክንያት ነው የሆነው የሚለውን በመጀመሪያ እንያ። ግን አሁን እኔ መች እንደገባ መች ኦንላይን ይሁን አይሁን የሚለውን ማወቅ ይችላል እዚሁ ጋር ሆኜ ማለት ነው። ሴቲንግ ውስጥ ሳልገባ ሳላስተካክል። ግን መጀመሪያ እንዴት ይሄኛው ላደርግ እንደቻለ ላሳያችሁ። መጀመሪያ እዚህ ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ስንገባ ወደ ታች በኩል እንሄዳለን ማለት ነው። ታች ጋር ቻት ሴቲንግ ከሚለው በታች ፕራይቬሲ ኤንድ ሴኩሪቲ የሚል ነገር አለ። እሱን እንነካለን። እሱን ሲነካ ወደ ታች እዚህ ጋር ቱ ስቴፕ ቬሪፊኬሽን ምናምን የሚል አለ። ኢሜል ሎግ ኢሜል ምናምን የሚል አለ። ዲቫይስስ ከዛ ፕራይቬሲ ውስጥ ፎን ነምበር የሚል አለ። ላስት ሲን ኤንድ ኦንላይን የሚል አለ ማለት ነው። እሱን ሲነካ እዚህ ጋር ኤቭሪባዲ ማይ ኮንታክትስ ኖባዲ ላይ ኖባዲ ላይ ካደረጋችሁ ማንም ማየት አይችልም። ነገር ግን ማየት የሚቻልበት መንገድ አለ። እሺ ላሳያችሁ እሱ እንዴት ማየት እንደሚቻል። አሁን ለምሳሌ የአንዱ ጓደኛ ሊያ እዚህ ጋር እንግባና የዚህን ልጅ እኔ ማየት ፈለኩኝ እንበል። እዚህ ጋር ላስት ሲን ሪሰንትሊ ይለኛል ማለት ነው። ሶ እኔ ማየት ስለፈለኩኝ እዚህ ጋር ዌን የምትለው አነካለው ማለት እዚህ ጋር ላስት ሲን ሪሰንትሊ ከምትለው አጠገብ እዚህ ጋር እንደምታዩት በግራጫ መልኩ ትንሽ ደብዘዝ ብላ ዌን ብላ ጥያቄ ምልክት አለች። እሷን ትነካላችሁ። እንዲህ ስትነኩ እንዲህ ያመጣላችኋል። show your last scene to see ባባቢ last scene time either start showing your own last scene time ይላል ማለት ነው። ሶ እናንተ የሌላውን ላስት ሲን ሪሰንትሊ ማለት መች እንደገባና ኦንላይን አይሁን ማየት ከፈለጋችሁ የራሳችሁን ኤቭሪባዲ ላይ ማድረግ አለባችሁ ማለት ነው። ሶ እዚህ ጋር show my last scene የምትለው አነካለው ማለት ነው። እዚህ ጋር ሲነካ ላይክ እንደዚህ ያመጣልኛል ማለትም 7:55 ሲል ገብቷል ማለት ነው። ልጅ ኦንላይን ነበር 7:55 ኦንላይን ነበር እና እዚህ ጋር እንደዚህ አድርጋችሁ ማየት ይችላልላችሁ ማለት ነው። በጣም ቀላል ነው። የሚገርም ነገር ነው። እንግዲህ ማንንም ማየት አይችልም ማለት ብለው ነበር። አሁን እኔ ራሴን እንዳይፈቀድኩለት የሱን ማየት ይችላልው ማለት ነው። ሶ ይሄኛው ነበር። አዳዲስ ነገር እንድደርሳችሁ የደወል ምልክቷን መጫን እንዳትረሱ። ደግሞ ፕሊዝ ሼር ኤንድ ሰብስክራይብ አድርጉልኝ ማለት ነው። አመሰግናለሁ።